ሰላም ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ በዛሬ ቪዲዮ የምናየው እንዴት አድርገን ነው የዋይፋይ ክፍያን የምንፈጽመው በኢትዮ ቴሌኮም አፕሊኬሽን ማለት ነው። ወደ የትም ቦታ ሳትሄዱ ባላችሁበት ቦታ ሆናችሁ እንዲሁም ስራ ቦታ ሆናችሁ ከሀገርም ውጭ ሆናችሁ እንዴት እዛው ባላችሁበት ሁኔታ የዋይፋይ ቢልን እንደምትከፍሉ በዚህ ቪዲዮ አሳያችኋለሁ። ከመጀመራችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ፣ እንዲሁም የምለቀውን ቪዲዮ ቶሎ ቶሎ እንዲደርሳችሁ የደውል ምልክቷን ክሊክ ማድረግ እንዳረሱ። አሁን ቀጥታ ወደ ዋይፋይ ቢል ሜሴጅ እንገባለን። ከዛም ወደ ዋይፋይ ቢላችን ከገባን በኋላ ማለትም ወደ ሜሴጃችን ከገባን በኋላ እዝታች ያለችዋ ይቺ የአካውንት ቁጥራችንን እንይዛለን። ማለትም ጫን እንላትና ኮፒ ብለን እንይዛታለን ማለት ነው። ከዛም በመሃሉ እንወጣና ወደ ቴሌ ብር እንገባለን ማለት ነው። ቀጥሎም ወደ ቴሌ ብር ከገባን በኋላ ወደ ጥግ ያለችዋን ይቺ በቀይ ነገር የማመላክቷችሁን ይቺን ክሊክ እናደርጋታለን። ከዛም ወደዚህ ወደ ክፍያ የሚለው ከገባን በኋላ ላይ የምናያት የመጀመሪያዋ ላይ ያለችዋን ኢትዮ ቴሌኮም ቢል ለመክፈል የሚለውን እንነካዋለን። ከዚህ በኋላ ለሌላ የምትለዋን ክሊክ እናደርጋታለን ማለት ነው። ቅድም ኮፒ ያደረግነውን ቁጥር እዚህ ታችኛው ላይ አካውንት ቁጥር ያስገቡ የሚለው ላይ በመግባት እሷን በመንካት ጫን በማለት ፓስት እንለዋለን። አካውንት ቁጥራችን ካስገባን በኋላ እታች ባለው ይቺ አረንጓዴዋን ይቀጥሉ የሚለውን እንነካዋለን። እሺ ከዛም ከገባን በኋላ እዚህ ጋር የሚያመጣልን የደንበኛ ስማችሁን ያስቀምጧል። ትክክለኛ ስማችሁን የምከፍሉትን ሰው ወይንም የእናንተን ስም እዚህ ላይ ያመጣላችኋል። ይህን ቼክ በማድረግ ክፍያውን መክፈል ትችላላችሁ ማለት ነው። ታች ይቀጥሉ የምትለዋን ይችን አረንጓዴዋን ይችን እንነካታለን። ከዛም ያላችሁን ቀሪ ሂሳብ ባላንሳችሁን ያሳያችኋል። ልክፈለው ወይ ብሎ እንደ ጥያቄ መልኩ ያቀርብላችኋል። ለመክፈል ታች ለመክፈል የምትለዋን ይች አረንጓዴዋን እንጫናለን። ከዛም ከተጫነው በኋላ ፒናችሁን አስገቡ ይላል። ቁጥራችሁን ካስገባነው በኋላ በመቀጠልም ተሳክቷል ብሎ ያመጣላችኋል ማለት ነው። ከዛ እዛ ታችኛዋ ያለችዋን ለመዝጋት የምትለዋን እንጫናታለን። በዚህ መልኩ እንግዲህ የዋይፋይ ቢልን ክፍያ በቀላሉ መፈጸም እንችላለን። ለዛሬው የነበረን ቆይታ ይህን ይመስላል። በቀጣይ በሌሎች ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።